የያንጎ አሽከርካሪ ምሽት ምን ይመስላል የሚለው ላሳያችሁ። 12 ሰዓት ከ55 ኦልሞስት 1 ሰዓት ሆኖልና እስከ 4 ተኩል ወይ እስከ 5 ሰዓት ሰራለሁ። ከኔ ጋር ታመሻላችሁ ማለት ነው። ተከተሉኝ ኑ ላሳያችሁ። የዛሬ ምሽት የሚጀምረው ከየት ነው? ከጋራ ባጃጅ ተራ። ይሄ የምታዩት ጋራ ባጃጅ ተራ ይባላልና እዛ ሄድኩት። መጀመሪያ ከሰፈር ነው ሙዚቃ ሰፈር ቆሜ ነበረ። ከዛ ያንጎ የተጠራ ጋራ ባጃጅ ተራ ብሎ እዛ ሄጄ ነበረ። ከዛ በኋላ አውርጄ ወደ አደባባዩ እየተጠጋሁኝ ነበረ። ለምን ተጠጋ ካላችሁ ላይ ኮብልስቶን ይበዛዋል እና ወደ ታች ወርደን አንሳ ምናምን የሚባል ታሪክ ስላለው እሱን ስላልፈለኩት ወደ ታች ወደ አደባባዩ ዝቅ ለማለት አለበለዚያ ወደ ሰፈር ለመመለስ ነበር ሐሳቤ። ግን አላሳፈረኝም። ልክ አደባባዩ ጋር ስደርስ ከቶታሉ አካባቢ ብለው ወደ ላፍቶ ቪው ነው የጠራልኝ። ይሄ የምታዩት ወደ ቶታሉ የሚሄደው መንገድ ነው። ከአደባባዩ ወደ ቀኝ ወደ ሰፈራና ይሄው ከጋርመንት ላፍቶ ቪው ተሰጠኝ ስራ። እሺ ብዬ ተቀብዬ ሄድኩኝ። ከዛ በኋላ ቪው አውርጄ ወደ ሰፈር ልመለስ ነበር አሁንም ሐሳቤ። እየተመለስኩኝ እያለ አሁን ይሄ የምታዩት ላፍቶ ኬብሮን አካባቢ ነው። ከኬብሮን አለፍ እንዳልኩኝ ወደ ቆሬ ስራ ይሰጠኛል። ታዩታላችሁ፣ አሁን ይመጣል ስራው። ወደ ቆሬ ስራ አገኘሁኝና ቆሬ መሄድ ነበረብኝ። አጭር ስራ ስለሆነ እሺ ብዬ ተቀበልኩኝ። ቆሬ ከሄድኩኝ በኋላ ወደ ሰፈራ ስራ አገኘሁኝ በንግግር። ኦኬ እሺ ሰፈሬ ነው በቃ ወደዛው ብሄድ ይሻላል ብዬ ሄድኩኝና ሰፈራ እንግዲህ አልቆመም። እኔ ሰፈራ አልቆመም፣ ወደ ሰፈሬ ነው የምመለሰው፣ ወደ ለቡ። የምታዩት ውዱና እንቁ ሰፈሬ ለቡ። ወደ ለቡ ጠጋ አልኩኝ ማለት ነው። ምንድነው ጠጋ ደግሞ ይሄን ሁሉ ነርተህ እንዳትሉኝ፣ በቃ አሰራር ነው የኛ፣ እንደዚህ ነው የምሰራው። ከዛ ልክ ለቡ እንደደረስኩኝ አራተኛ ስራ ነው መሰለኝ ይሄ ወይስ አምስት፣ ወደ ጀሞ አንድ ከለቡ ስታር ሙዚቃ ቤት ጫፍ ላይ ካለው ወደ ጀሞ አንድ አገኘሁኝ ስራ። ከዛ ጀሞ አንድ አውርጄ ሌላ ስራ ወደ ታገኘሁኝ ወደ ፍቅሬ፣ ከጀሞ አንድ ፍቅሬ ደርሶ መልስ ሆነልኝ እንደማለት ነው። ፍቅሬ ጋር ይሄ የምታዩት ሙዚቃ ሰፈር ፍቅሬ ጉንስፓኛ ጋር አወረድኩኝ ስራ። ከዛ ካወረድኩኝ በኋላ ሌላኛው ቀጣዩ ስራ ወዴት ነው መጣ? እዚህ ጋር እዩት እስቲ፣ ወደ ኬብሮን አጫጭር ስራ ማኤሪያ ስለሞላውለት ነው እዛችሁ ውስጠኝ ብዬ። ከዛ ላፍቶ አውርጄ ተመልሼ ጋራ ማርት ጋር ቆሜ ነበር ይሄ የምታዩት። ከዛ ጋራ ማርት ጋር ቆምኩኝ በኋላ ስራ አጣሁኝና ወደ ቫርኔሮ አደባባይ ዞር እያልኩኝ እያለ ሌላ ስራ አገኘሁ ማለት ነው። እዛ ጋር መቆም አልፈልኩም፣ መሽቶም ነበር። አሁን 4 ሰዓት ሆኗል እዚህ ጋር። ከዛ ወደ ጋርመንት ስራ አገኘሁኝ፣ ጋርመንት ሄድኩኝ። ከዛ ወደ ሰፈር ተመለስኩኝ ማለት ነው። የቀኑ ላይ አልኩኝ የምሽቴ ይሄን ይመስል ነበረ። ሰፈራችንን ያት በማታ እንዴት እንደምታምር ጋርመንት አውርጄ ወደ ሰፈር ተመለስኩኝ እላችኋለሁ። ባዶ ነበር መንገዱ እንደምታዩት፣ መሽቷል። ሁሉም ሰው ወደ ቤት እየገባ ነበር። እኔም ወደ ቤቴ ብዬ ገባሁኝ እላችኋለሁ። ምን ይጨመርበት እዚህ ብሎግ ላይ ምን ይጨመር፣ ምን ይቀነስ፣ ምን ይስተካከል የሚለውን ንገሩኝ፣ አስተካክላለሁ። አላዛር ነኝ፣ በኢትዮጵያ ብቸኛ የሜትር ታክሲ ተጽዕኖ ፈጣሪ ከለቡ ከምርጡ ሰፈር። አመሰግናለሁ። ይመቻችሁ። ፎሎ አድርጉ እንዳትረሱ እባካችሁ። ቻው